ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቼ ጤናና ሰላምን አብዝቼ የተመኘሁላችሁ ወደ ዛሬው ርዕሴ አልፋለሁ። የወር አበባና እርግዝና ያለውን ቀጥተኛ ቁርኝነት የማያውቅ አለ ብዬ አላስብም። እርግዝና እንዲፈጠርም እንዳይፈጠርም የወር አበባ መጥቶ እስከሚሄድበት ቀን ድረስ ድርሻ አለው። አንድ ቋሚ የወር አበባ ያላት ሴት የወር አበባዋ በአማካኝ በየ28 ቀኑ ይመጣል ተብሎ ይታሰባል። ስለዚህ እርግዝና መቼ ይፈጠራል ወይንም ደግሞ አይፈጠርም የሚለውን እናያለን። ስለዚህ አማካኙን ወስደን የወር አበባ በየ28 ቀን የሚመጣውን እናያለን። የወር አበባ በመጀመሪያዎቹ 5 ቀናት የወር አበባ የሚፈስበት ቀን ነው። ከ6ኛ እስከ 14ኛ ያለው ቀን ደግሞ ፎሊኩላር ፌዝ ይባላል። ይህም ኤስትሮጅን ኤፍኤስኤች የሚባሉትን ሆርሞን የሚያመነጭበትና የማህፀን ግድግዳ የሚወፍርበት ጊዜ ነው። በ14ኛው ቀን ኦቪሌሽን ፔሪድ ይባላል። ይህም እንቁላሉ ለጽንስ ዝግጁ ሆኖ ይወጣል ማለት ነው። በዚህም ጊዜ ግንኙነት ከተፈጸመ እርግዝና የመፈጠር እድሉ በጣም ከፍ ያለ ነው። ከ14ኛ እስከ 28ኛው ቀን ድረስ ደግሞ ሉታል ፌዝ ይባላል። እርግዝና ከተፈጠረ የማህፀን ጽንሱን ለማሳደግ ዝግጁ የሚሆንበት፣ ካልተፈጠረ ደግሞ የዳበረውን የማህፀን ወለል በመፍረስ በወር አበባ መልክ የሚወጣበት ነው። ስለዚህ ከላይ እንዳወራ ነው በ14ኛው ቀን ላይ እርግዝና ይፈጠራል ማለት ነው። የወንድ ስፐርም በሴቷ ብልት ውስጥ እስከ 5 ቀን ድረስ ይቆያል። የሴቷ እንቁላል ደግሞ ከወጣች 24 ሰዓት ያህል ትቆያለች። ስለዚህ ከ14ኛው ቀን 5 ቀን ወደፊትና 3 ቀን ወደ ኋላ እርግዝና ሊፈጠር ይችላል ማለት ነው። ውድ አድማጮቼ ስለነበረን ጊዜ ሁሉ አመሰግናለሁኝ። ምንም አይነት አስተያየትና ጥያቄ ካለ ኮሜንት ላይ አስፍሩ። መልካም ጊዜ